የኦሪውዳ ነዋሪዎች በተክላላ እንዲሁም የተከበረው አባታችን አቶ ገብሬ ዳኛው ቤተሰቦች በተክላላ ለኦሪውዳ ነዋሪዎች እንደምናችሁ አሁን ብቅ ያልነው ነገ የፊታችን እሁድ በ14 የአባታችን ያቶ ገብሬ ዳኛው 30 ቀን ነው ያው እንደሚታወቀው ሰባቱ ስላልነበረ ዝግጅቱ የሚሆነው በ30ው ነው አሁን 30 ቀኑን አስመልክቶ እኛ ያው እሱ ብዙ አመታት የኦሪውዳን ህዝብ ኮሚቴ ሆኖ ስላገለገለኛው እንደ ኮሚቴ አባልነታችን እንደው ጥቂት ነገር ምን ማድረግ ያስፈልጋል ብለን ተመካክረን የኮሚቴ አባላቶች እንደምታዩት አሁን ያንንም ለማሳየት ነው ብቅ ያልኩተኝ በሱ ስም ትንሽ መጽሔት እንደ የህይወት ታሪኩንና ለሱ ለነፍሱ ጾለት ያዘች ትንሽ መጽሔት ወደ 20 ገጽ ያላተኝ ያው እንደምታዩተኝ ጾለት የዕብራይስጥ ጾለትና የህይወት ታሪኩን ባጭሩ ያዘ ወደ 20 ገጽ ያለው እንግዲህ በደንብ ይታያችኋል ብዬ ተስፋ አደርጋለሁ ይሄን አዘጋጅተናል በበለጠ ደግሞ ኮፊያ እንደገና እንደምታዩት ይኸውላችሁ ፎቶ ያለበት ጽሁፉ ያለበት ልክ ለማንኛውም ጀግና እንደሚደረገው ሁሉ ሌላው ደግሞ የኢትዮጵያ ባንዲራ እና የእስራኤል ባንዲራ ያለበት ሌላም እንግዲህ ለእሁድ ለፍከራ እንዲያመች ሌላም ደግሞ በእጅ የሚያዝ ባንዲራ አለ ባንዲራው የታል በእጅ በባህሉ መሰረት በእጅ የሚያዝ ባንዲራ አለ ያንን ደግሞ አድርገን አዘጋጅተናል እና ህብረተሰቡ እንግዲህ የኦሪውዳ ህዝብ ምንድነው ማድረግ ያለበት ይሄ ስነ ስርዓት 30ው የሱን ክብር በጠበቀ መልኩ የተሳካ እንዲሆን ሁላችንም ትልቅ አስተዋጽኦ ለማድረግ መሞከር አለብን ምናልባት እቺ መጽሔቷ ምን ይዛለች የሚለውን ለማብራራት ያህል ያው የሱ አጭር የህይወት ታሪክ አለው ኦሪውዳ ውስጥ ስላደረገው አስተዋጽኦ እንደገና ደግሞ በኮሚቴው ውስጥ ስለነበረው የሥራ ድርሻና እንቅስቃሴ ምን አይነት አስተዋጽኦ እንዳደረገ እዛ ለአባ ገብሬ ዳኛው የተጻፈች አጭር ግጥም ከዛ በኋላ ጾለት ነው ጾለት ለነፍሱ የሚሆን ጾለት ነው ፎቶዎች አሉ ያው ከሞላ ጎደል ለዛ ደግሞ ባንዲራዎች የኢትዮጵያና የእስራኤል ባንዲራ ባንድ ላይ ሆኖ ለፍከራ እንዲያመች ተዘጋጅቷል እና እግዚአብሔር በሰላም ያደርሰን ያባታችን ያቶ ገብሬ ዳኛውን ነፍስ እግዚአብሔር ይማርልን እላለሁ አመሰግናለሁ እሺ ሰላም ነው የተከበራችሁ የኦሪውዳ ከተማ ነዋሪዎች እንግዲህ ወንድሜ ሀብታሙ እንደገለጠው ያባታችን ትልቅ የህዝብ አደራ የህዝብን ብዙ አስተዋጽኦ ያደረገ አባታችን ስለሆነ በከተማችንም ትልቅ በኮሚቴነት በነበረበት ኃላፊነት ትልቅ ኃላፊነቱን የተወጣ አባታችን ነው ከዚያም በከተማችን በነበረው አስታራቂ ሽማግሌ በማንኛውም በአገር አቀፍ በእስራኤል ሀገር እንደሚደረገው በባልና ሚስትም ሆነ በቤተሰብ ግጭት በወጣቶችም በተለያየ ብዙ አስተዋጽኦችን ያደረገ አባታችን ነው ለዚህ እንግዲህ ለአባታችን እኛ ያው በሰባቱ ቀን ይሄ ሰባቱ ማድረግ ስላልተቻለ ያው ለነገ እሁድ በ14 ሁለተኛው ወር 2021 የሚደረገውን የሱን የ30 ቀን በተመለከተ ነው ይሄንን ዝግጅት በህዝቡና በኮሚቴው ስም ሆኖ የተዘጋጀው ለአባታችን ማስታወሻ እንዲሁም ለቤተሰቦቹም ለእህቶቹ ለወንድሞቹ ለልጆቹ ለባለቤቱ ለነሱም ደግሞ የዚህ የአባታችን ታሪክ ሁሉም እንዲያውቀውና እንዲያው ለማድረግም በደንብ በጽሁፍ በተዘጋጀ ከጽፎ ስለሱ ታሪክ እዚህ ላይ በጣም ብዙ ለፍተው ወንድሞቻችን ይሄ ታሪኩ እንዲጻፍለት በአማርኛም በዕብራይስጥም ስለሱ ስለሰራቸው ታሪኮች ከኢትዮጵያ አንስቶ
እስተ እስራኤል ባደረጋቸው ለህዝብ ለሰራቸው አስተዋጽኦዎች በዚህ በጽሁፉ ላይ ይገኛል። አባታችን የሞተውን ነፍሱን ይማረው። ለልጆች ለእህት ወንድሞች ለሞላው ቤተሰብ መጽናናትን እንመኛለን። ለእሑድ ያው ሰላሳውን ሁሉም ዘመድ መጥቶ ያፈስ በማለት በዚህ አጋጣሚ መልእክታችንን እናስተላልፋለን። መልካም ምሽት። ደህና እናመሰግናለን። ሻባት ሻለው እናመሰግናለን። ነፍስ ይማር። ነፍስ ይማር።